በመካከለኛው ምስራቅ ለሚገኘው የአሜሪካ አየር ኃይል አንድ አስደንጋጭ ዜና ተሰምቷል። ዘመናዊ F-15 ስትራይክ ኢግል የተባለው ተዋጊ ጀት በምዕራብ ኩዌት በረሃማ አካባቢ በደረሰበት አደጋ ተከስክሷል። ምንም እንኳ አውሮፕላኑ ሙሉ በሙሉ ቢወድምም አብራሪው ግን በተአምራዊ ሁኔታ ከሞት ተርፏል። አውሮፕላኑ መሬት ከመምታቱ ጥቂት ሰከንዶች ቀደም ብሎ አብራሪው ኢንጀክሽን ሲት በመጠቀም በፓራሹት ሊወርድ ችሏል። በአካባቢው የነበሩ የኩዌት ዜጎችም ለአብራሪው በአስቸኳይ የመጀመሪያ እርዳታ ያደረጉ ሲሆን በአሁኑ ወቅት በደረሰበት ቀላል ጉዳት በሆስፒታል የሕክምና ክትትል እየተደረገለት ይገኛል። የአደጋው መንስኤ እስካሁን በይፋ ባይረጋገጥም ሁለት ዋና ዋና ግምቶች እየተሰጡ ነው። የመጀመሪያው በአውሮፕላኑ ሞተር ውስጥ በቁጥጥር ስርዓት ላይ ያጋጠመ ቴክኒካዊ ብልሽት ሊሆን እንደሚችል ሲገመት፣ ሁለተኛው ደግሞ በስህተት የተተኮሰ ጸረ አውሮፕላን ሚሳኤል ጥቃት ሳይሰነዘርበት እንደማይቀር ጥርጣሬ ተሰምቷል። ይህ አደጋ በመካከለኛው ምስራቅ ያለው የፖለቲካዊ ውጥረት እየበረታ በመጣበት ወቅት መከሰቱ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። የአሜሪካ ማዕከላዊ እዝ ስለ አደጋው ጥልቅ ምርመራ መጀመሩን ገልጾ በቅርቡ ዝርዝር መግለጫ እንደሚሰጥ አስታውቋል።